ሰላም ጤና ይስጥልኝ የነባ ጂቲዩብ ተመልካቾች ባለፈው ሳምንት ዋይት ባላንስ እና ፒክቸር ስታይል እና ያይዘን አንዳንድ ስለ ካሜራ ኦፕሬቲንግ ሲስተሞችን ቪዲዮዎችን አስቀምጠናል። ዛሬ ለምናወራው ርዕስ በጣም ተያያዥ ጉዳይ ስለሆነ ወይም ተመጋጋቢ ርዕሰ ጉዳይ ስለሆነ ይሄን ቪዲዮ ከማየታችሁ በፊት ከዚህ ቀደም ፖስት ያደረግናቸውን እነሱ ቪዲዮዎች እንድታዩ ሪኮማንድ እናደርጋችኋለን። ወደ ዛሬው ሐሳባችን ስንመጣ ስለ ኤክስፖዠር አጀስትመንት ወይም ደግሞ በካሜራችን ብርሃናችን እንዴት እንቆጣጠራለን የሚለውን ነገር አጭርና ግልጽ በሆነ መልኩ እንነጋገራለን ማለት ነው። በመጀመሪያ ኤክስፖዠር ማለት ምን ማለት ነው? ከዛ በፊት ስለ ብርሃን አንዳንድ ነገር ልበላችሁ። Let there be light. My eyes. ብርሃን ማለት ኤሌክትሮማግኔቲክ ራዲዬሽን ዳት ዲቴክትድ ባይ ሂውማን አይ ወይም በሰው ልጆች አይን ዲቴክት ሊደረግ የሚችል ኤሌክትሮማግኔቲክ ራዲዬሽን ይባላል። ወይም ደግሞ በሌላ ቋንቋ ሂት ኢነርጂ ነው ልንለው እንችላለን ማለት ነው። ስለዚህ ስለ ብርሃን ካወራን ከፎቶግራፊ እና ከቪዲዮግራፊ ጋር ብርሃን ምን አያይዘዋል ካላችሁኝ አንድ ተንቀሳቃሽ ምስል ወይም ደግሞ አንድ ስቲል ፒክቸር የምንለው ወይም ደግሞ አንድ ፎቶግራፍ በብርሃን አማካኝነት ነው የሚታተመው ማለት ነው። ስለዚህ በካሜራችን ውስጥ ጥሩ የሆነ የብርሃን ስርጭት ከሌለን ወይም ደግሞ ጥሩ የሆነ የብርሃን ቁጥጥር ከሌለን ጥሩ የሆነ ምስል ልናገኝ አንችልም ማለት ነው። ስለዚህ እንዴት ነው ብርሃናችንን የምንቆጣጠረው የሚለውን ነገር እናወራለን ማለት ነው። በካሜራችን ውስጥ ብርሃናችንን የምንቆጣጠርበት ኤክስፖዠር ትራያንግል የምንለው ወይም ደግሞ ኤክስፖዠራችንን የምንቆጣጠርባቸው 3 መንገዶች አሉ ማለት ነው። እነዚህም ሸተር፣ አይሶ እና አፐርቸር በመባል ይታወቃሉ። በመጀመሪያ ሸተር ማለት ምን ማለት ነው? ሸተር ማለት በሌንሳችንና በኢሜጅ ሴንሰራችን መካከል ላይ የሚገኝ ወደ ኢሜጅ ሴንሰራችን አላስፈላጊ ብርሃን እንዳይገባና አላስፈላጊ ምስል እንዳይታተም የሚከፈትና የሚዘጋ በር ልንለው እንችላለን ማለት ነው። ምንን? ሸተርን ማለት ነው። ይህ ሸተር ትልቁ ጥቅሙ አላስፈላጊ ብርሃን ወደ ኢሜጅ ሴንሰራችን እንዳይገባ ብሎክ ያደርግልናል ካልን ይሄ እንደ አንድ ኢንተርናል ዲቫይስ ልንጠቅሰው እንችላለን ማለት ነው። በመቀጠል ስለ ሸተር ስፒድ ማውራት እንችላለን ማለት ነው። ሸተር ስፒድ ማለት ሸተራችን ተከፍቶ የሚዘጋበት ዱሬሽን ኦፍ ታይም ወይም የጊዜ ቆይታ ማለት ነው። ሸተራችንን በ3 አይነት መንገድ እንከፍለዋለን። የመጀመሪያው ስሎ ሸተር ስፒድ የምንለው ነው። ሁለተኛው ኖርማል ወይም ስታንዳርድ የምንለው፣ ሶስተኛው ፋስት ሸተር ስፒድ የምንለው ነው ማለት ነው። እነዚህ ሸተራችን ተከፍቶ የሚዘጋበት የጊዜ ቆይታ ከብርሃናችን ጋር ምን አይነት ቀጥተኛ የሆነ ግንኙነት አለው ወደሚለው ስንመጣ የመጀመሪያው ነገር ምንድነው? ስሎ በሚሆንበት ሰዓት ሸተራችን ወይም ሸተራችን ተከፍቶ የሚዘጋበት የጊዜ ቆይታ በጣም በሚዘገይበት ሰዓት ወደ ኢሜጅ ሴንሰራችን የሚገባው ብርሃን በጣም ስለሚበዛ ኦቨር ኤክስፖዝድ የሆነ ወይም ደግሞ ብርሃን የበዛበት ምስል እናገኛለን ማለት ነው። ወይም ደግሞ ሁለተኛው ደግሞ ፋስት ሸተር ስፒድ በሚሆንበት ሰዓት ወይም ሸተራችን ተከፍቶ የሚዘጋበት የጊዜ ቆይታ ወይም ዱሬሽን ኦፍ ታይም በጣም ፋስት በሚሆንበት ሰዓት ወይም በፍጥነት ተከፍቶ በሚዘጋበት ሰዓት ወደ ሸተራችን ወደ ኢሜጅ ሴንሰራችን የሚገባው የብርሃን መጠን እንዲሁ ምን ይሆናል ማለት ይቀንሳል ማለት ነው። ይህ ማለት ሸተራችን ተከፍቶ የሚዘጋበት የጊዜ ቆይታ በቀጥታ ከብርሃናችን ምጣኔ ጋር ግንኙነት ይኖረዋል ማለት ነው። ስታንዳርድ ማለት ደግሞ የተመጠነ ብርሃን የምናገኝበት የሸተራችን ስፒድ ነው ማለት ነው። ከዚህ ጋር ተያይዞ የሚነሳው የሞሽን ብለር ጉዳይ ነው ማለት ነው። ሸተር ስፒዳችን ከሞሽን ብለር ጋር ምን ያያይዘዋል ካላችሁኝ ስሎ ሸተር ስፒድ የምንለው ብዙ ጊዜ በፎቶግራፊ ከ1/30ኛ እስከ 30 ሰከንድ ድረስ ሸተራችን ተከፍቶ የሚዘጋበት የጊዜ ቆይታ ዲሌይ በሚያደርግበት ሰዓት ብዙ ጊዜ ሸተር ስፒዳችን በፍራክሽን ኦፍ ሰከንድ ወይም በጊዜ በ1/30ኛ ወይም 1/20ኛ ወይም 1/10ኛ ብለን በፍራክሽን ኦፍ ሰከንድ ስለሆነ ሜዠር የምናደርገው ያ ማለት ሰከንድ ደግሞ ታይምን ወይም ጊዜን ስለሆነ ኢንዲኬት የሚያደርግልን ያ ማለት ሸተራችን ተከፍቶ የሚዘጋበትን የጊዜ ቆይታ ኢንዲኬት ያደርግልናል ማለት ነው። ስለዚህ ስሎ በሚሆንበት ሰዓት ሸተራችን ተዘግቶ የሚዘጋበት የጊዜ ቆይታ በጣም በሚዘገይበት ወይም ስሎ በሚሆንበት ሰዓት አንድ እንቅስቃሴ ፍሬማችን ውስጥ ወይም ደግሞ ልክ አንድ ሞሽን ካለ ወይም እንቅስቃሴ ካለ ያንን እንቅስቃሴ በተለምዶ ሞሽን ብለር የማድረግ ነገር ይኖረዋል ማለት ነው። ከዚህ ርዕሰ ጉዳይ ጋር ተያይዞ አንዳንድ ፒክቸሮችና አንድ ምስሎችን አስቀምጥላችኋለሁ ማለት። ወደ ቪዲዮግራፊ ስንመጣ ደግሞ
ሞሽን ብለር የሚባለውን ነገር ወይም ደግሞ ሸተራችን ተከፍቶ የሚዘጋበት ዱሬሽን ኦፍ ታይም ዝቅ በሚልበት ሰዓት ምን አይነት ኢፌክት ይኖረዋል የሚለውን ነገር ግላዲያተር የሚለውን ፊልም 2000 ላይ የተሰራው ግላዲያተር ራድሊ ስኮት የሰራውን ፊልም እሱን አንድ የአድቬንቸር ሲን አለ እሱን አስቀምጥላችኋለሁ ታዩታላችሁ እዛ ጋር በጣም ኢፌክቲቭ የሆነ ሞሽን ብለር ክሬት ተደርጎ ታዩታላችሁ አንዳንድ ጊዜ ሞሽን ብለር ሞር ከፋስት ሸተር ስፒድ እና ከስታንዳርድ ከምንለው ሞር ክሪኤቲቭ ነው አንዳንድ ብዙ ጊዜ ስሎ ሸተር ስፒድን ከፎቶግራፍ ጋር ስናያይዘው ለሎንግ ኤክስፖዠር ፎቶግራፊ ብላችሁ ሰርች ብታረጉ ወይም ደግሞ ጉግል ብታረጉ በጣም ሞር አትራክቲቭ እና በጣም ክሪኤቲቭ የሆኑ ፒክቸሮችን ትመለከታላችሁ ማለት ነው ያም ሆነ ግን ብዙ ጊዜ ሸተራችን ተከፍቶ የሚዘጋበት የጊዜ ቆይታ ስሎ በሚሆንበት ሰዓት ሞሽን ብለር ክሬት ያደርጋል ማለት ሁለተኛው ስታንዳርድ ወይም ኖርማል የምንለው ነው ስታንዳርድ ወይም ኖርማል የምንለው ሸተር ስፒድ ከ160ኛ እስከ 125 ድረስ ያለው የሸተር ስፒድ ሬንጅ ሲሆን ብዙ ጊዜ በዚህ ሬንጅ ውስጥ ስታንዳርድ የተባለው ብዙ ጊዜ ወይም ስታንዳርድ አንድ ነገር ስታንዳርድ ነው ወይም ኖርማል ነው ካለን ብዙ ጊዜ ከሰው ልጅ እይታ ጋር ወይም ደግሞ ከኖርማል ወይም ሪያሊስቲክ ከሆነ እንቅስቃሴ ጋር በጣም ተቀራራቢና ተመጋጋቢ የሆነ ሞሽን ብለር ኢፌክት እናገኛለን ማለት ነው ሶስተኛውና የመጨረሻው የሸተር ስፒዳችን ፋስት ሸተር ስፒድ የምንለው ወይም ደግሞ ሸተራችን ተከፍቶ የሚዘጋበት የጊዜ ቆይታ ፋስት በሚሆንበት ሰዓት ምን አይነት ኢፌክት እናገኛለን የሚለው ነው እዚህ ጋር ብዙ ጊዜ ሱፐር ስሎ ሞሽኖችን ለመስራት ወይም ደግሞ ፎቶግራፊ ላይ በጣም ኃይለኛ እንቅስቃሴ የሚበዛባቸውን ኢቨንቶችን በመናነሳበት ሰዓት ወይም ክስተቶችን በመናነሳበት ሰዓት ያለምንም አይነት ሞሽን ብለር ወይም ያለምንም አይነት ብለር እንቅስቃሴውን ወይም ደግሞ ሞሽኑን ካፕቸር ለማድረግ ወይም ፍሪዝ ለማድረግ እንጠቀምበታለን ማለት ነው ለምሳሌ በስፖርት ውድድር የፎርሙላ 1 ወይም ደግሞ የዚህ የፎርሙላ 1 የሚባለው የሞተር ስፖርት ውድድር በጣም ፈጣን የሚባለው የሞተር ስፖርት ውድድር ነው ማለት ነው እዚህ ሞተር ስፖርት ውድድር ውስጥ በጣም በፍጥነት የሚሄዱ ወይም ደግሞ በጣም በብርሃን ቅጽበት ልንለው እንችላለን የሚወነጭፉ የፎርሙላ 1 ተወዳዳሪ መኪኖችን በብርሃን ቅጽበት ፎቶውን ፍሪዝ ስናደርገው ወይም እንቅስቃሴውን ፍሪዝ ስናደርገው ብዙ ጊዜ አስተውላችሁ ሊሆን ይችላል ይህ የሚሆነው ፋስት ሸተር ስፒድን በመጠቀም እነዚህን ምስሎች ካፕቸር ማድረግ እንችላለን ማለት ነው ለምሳሌ እዚህ ላይ የማስቀምጥላችሁ ፒክቸር በፋስት ሸተር ስፒድ የተነሳ የፎቶግራፍ አይነቶች ናቸው ማለት ነው ስለዚህ እነዚህ ሶስቱ የሸተር ስፒዶች በቀጥታም ይሁን በተዘዋዋሪ ብርሃናችንን አፌክት ያደርገዋል ማለት ነው ሁለተኛው ኤክስፖዠራችንን ከምንቆጣጠረው ወይም ብርሃናችንን ከምንቆጣጠርበት ሁለተኛው መንገድ ደግሞ አፐርቸር የምንለው ነው አፐርቸር ማለት it's control the volume of light that enter into the lens እንለዋለን ወይም ደግሞ ወደ ሌንሳችን የሚገባውን የብርሃን መጠን የምንቆጣጠርበት እንደ አንዱ የኢንተርናል ፓርትስ ኦፍ DSLR ቦዲ ከምንላቸው እንደ አንዱም ልናነሳው እንችላለን አፐርቸራችን ትልቁ ጥቅሙ ሌንሳችን ውስጥ ነው የሚገኘው ብዙ ጊዜ ስለ ሌንስ ስናወራ ሁለት አይነት ሌንሶች አሉ ፕራይም ሌንስ እና ቫሪያብል ሌንስ የምንላቸው ሁለት አይነት ሌንሶች አሉ ቫሪያብል ሌንስ የምንላቸው ፎካል ሌንግዛቸው የሚቀያየር ወይም ደግሞ ዙም እና ዙም አውት ስናደርግ ብዙ ጊዜ አይታችሁ ከሆነ ሌንሶችን ስትመለከቱ ከዚህ ሬንጅ እስከዚህ ሬንጅ ወይም ደግሞ ከዚህ ቁጥር ለምሳሌ ብዙ ጊዜ ካሜራዎችን በምትገዙበት ሰዓት ሌንሳችን የሆነ ሬንጅ ያስቀምጥልናል ያ ማለት ለምሳሌ ብዙ ጊዜ እኔ የሚያጋጥመኝ ከ24 እስከ 105 ከ24 እስከ 70 ከ24 እስከ 55 እንደዚህ አይነት በሬንጅ ውስጥ ወይም ደግሞ በእነዚህ ፎካል ሌንግዝ ሬንጅ ውስጥ የሚቀመጡ በአጠቃላይ እነዚህ ምን ይባላሉ ቫሪያብል ሌንስ ይባላሉ ማለት ነው ቫሪያብል ሌንስ የሚባሉት ቅድም እንደነገርኳችሁ ፎካል ሌንግዛቸው ተቀያያሪ ወይም ተለዋዋጭ ነው ብለናል ፎካል ሌንግዝ ማለት ምን ማለት ነው ፎካል ሌንግዝ ማለት ከሌንሳችን ጫፍ እስከ ኢሜጅ ሴንሰራችን ያለው ርቀት ወይም ዲስታንስ ፎካል ሌንግዝ እንለዋለን ማለት ለምሳሌ ስለ ፎካል ሌንግዝ ስናወራ ፎካል ሌንግዝ ማለት አንዳንድ ጊዜ የሩቁን አቅርበን ለማየት ለምሳሌ ናሳ ውስጥ ትላልቅ ቴሌስኮፖች እስከ በብርሃን ፍጥነት የሚለኩ ርቀቶችን በቴሌስኮፕ እንመለከታለን እነዚህ ቴሌስኮፖች ሌላ ተአምር ኖሯቸው ሳይሆን በፎካል ሌንግዛቸው አማካኝነት ነው በእነዚህ ርቀት ውስጥ ወይም በብርሃን ዓመት የሚገመቱትን ርቀት ውስጥ በእነዚህ ቴሌስኮፖችን በመጠቀም የምንመለከተው ማለት ስለዚህ ሌንሳችን ውስጥ የምናገኘው አንዱ አፐርቸር የምንለው ወደ ሌንሳችን የሚገባውን የብርሃን መጠን ይቆጣጠርልናል ማለት ለምሳሌ ስለ አፐርቸር ስናወራ በዚህ ቀዳዳ ወይም ደግሞ በዚህ ቀዳዳ የሚያልፈው የብርሃን መጠንና በዚህ ቀዳዳ የሚያልፈው የብርሃን መጠን
ልዩነት እንዳለው ሁሉ አፐርቸራችን በሚከፈትበትና በሚዘጋበት ሰዓት ወደ ሌንሳችን የሚገባው የብርሃን መጠን እንደዚሁ ልዩነት ይኖረዋል ማለት ነው። አፐርቸራችንን በምንድን ነው ሜጀር የምናደርገው? ብዙ ጊዜ የዲኤስኤልአር ካሜራዎች ላይ ስትሄዱ በኤፍ ስቶፕ ነምበር ወይም ደግሞ ኤፍ 1 ነጥብ እንደዚህ ኤፍ 1.4 ኤፍ 1.2 ኤፍ 2.4 እያለ በእንደዚህ አይነት ቁጥሮች የሚቀመጥ ቁጥር ካያችሁ እሱ የአፐርቸር ቁጥራችን ነው ማለት ነው። ሁለተኛው ወደ ሲኒማ ካሜራ ላይ ስትመጡ ደግሞ በአይሪስ ነምበር ወይም በቲ-ስቶፕስ ነምበር ያስቀምጥላችኋል ማለት ነው። ወደ ሁለተኛው ሐሳብ ስንመጣ ብዙ ጊዜ ፕራይም ሌንስ የምንለው ቀደም እንደነገርኳችሁ ቫሪያብል ሌንስ እና ፕራይም ሌንስ አለ ብያችኋለሁ። ፕራይም ሌንስ የምንላቸው ደግሞ ፎካል ሌንግዛቸው ፊክስድ የሆነ ወይም ደግሞ በሌላ ስማቸው ፊክስድ ሌንስ ልንላቸው እንችላለን። እነዚህ ፎካል ሌንግዛቸው ወይም ደግሞ ቀደም ያወራ ነው አንድ ከዚህ እስከዚህ ሬንጅ የላቸውም። ስለዚህ 50 ሚሊ ሜትር ሊሆን ይችላል፣ 85 ሚሊ ሜትር ሊሆን ይችላል፣ 70 ሚሊ ሜትር ሊሆን ይችላል፣ 24 ሊሆን ይችላል፣ 16 ሊሆን ይችላል። እነዚህ ፕራይም ሌንሶች ወይም ፊክስድ ልንላቸው እንችላለን። ለምሳሌ ቡቲክ ውስጥ ገብታችሁ ልብስ ልትገዙ ፊክስድ ፕራይስ እንደሚባለው የማይቀያየር ከፍና ዝቅ የማይል ቁጥር እንደሚለጠፍባቸው ሁሉ በሌንሳችንም ፊክስድ ወይም ፕራይም ሌንስ ካለን ቫሪያብል ያልሆኑ የማይለዋወጥ ፎካል ሌንግዝ ያላቸው ወይም ፊክስድ ፎካል ሌንግዝ ያላቸው ሌንሶች በአጠቃላይ ፕራይም ሌንስ እንላቸዋለን። በሁለቱ መካከል ያለው ልዩነት ምንድነው ካላችሁኝ ብዙ ጊዜ ፕራይም ሌንሶች ወይም ፊክስድ ሌንስ የምንላቸው የሚከፍተው የአፐርቸር መጠን ወይም አፐርቸራችንን በጣም ሎው ላይት ፐርፎርማንስ ወይም ደግሞ ላይት ባነሰን ቁጥር አፐርቸራችንን በመክፈት ካሜሮቻችን ሎው ላይት ፐርፎርማንስ እንዲኖራቸው ወይም በዝቅተኛ የብርሃን ምጣኔ ውስጥ ጥሩ የሆነ ብርሃን ለማግኘት ይረዳናል ማለት ነው። ብዙ ጊዜ ፕራይም ሌንሶች እስከ 2.4 አሊያም ደግሞ እስከ 1.4 ድረስ ሊከፍቱልን ይችላሉ። ሌንሶችንም የምናወዳድርበት አንደኛው መስፈርት ሌንሶቻችን ወይም ደግሞ አይሪስ ነምበራችን ወይም አፐርቸራችን በሚከፍተው የአፐርቸር ቁጥር ነው ማለት ነው። ስለዚህ ላርጅ ኤፍ ስቶፕ ነምበር በሚኖርበት ሰዓት ወይም ደግሞ ላርጅ አፐርቸር ቁጥር ወይም ትልቅ የኤፍ ስቶፕ ነምበር በሚኖረን ሰዓት አፐርቸራችን በጣም እየተዘጋ ወደ ሌንሳችን የሚገባው የብርሃን መጠን እያነሰ ይሄዳል ማለት ነው። አፐርቸራችን እየተከፈተ በሚሄድበት ሰዓት ወይም ደግሞ ሊስት ኤፍ ስቶፕ ነምበር የምንለው ወይም የአፐርቸራችን ቁጥር እየቀነሰ በሚሄድበት ሰዓት ደግሞ ወደ ሌንሳችን የሚገባው የብርሃን መጠን እንደዚሁ እየጨመረ ይሄዳል ማለት ነው። ስለዚህ በአጠቃላይ ስለ አፐርቸር ስናጠቃልል አፐርቸር ማለት ወደ ሌንሳችን የሚገባው የብርሃን መጠን የምንቆጣጠርበት አንዱ የኤክስፖዠራችን አጀስትመንት ነው ማለት ነው። ሶስተኛውና የመጨረሻው አይኤስኦ የምንለው ወይም ደግሞ በአብሪቬሽኑ ኢንተርናሽናል ስታንዳርድ ኦርጋናይዜሽን ልንለው እንችላለን። ብዙ ጊዜ አይኤስኦ ሲባል የስታንዳርድ መለኪያ ሆኖ ያገለግላል። እዚሁም ጋር ስትመጡ ካሜራዎችም ላይ ስትመጡ ስታንዳርድ የሆነ ላይት ፐርፎርማንስ እንዲኖረው ኢሜጅ ሴንሰራችን በጣም ተገቢ የሆነ እና ተመጣጣኝ የሆነ የአይሶ ነምበር ልንሰጠው ይገባል ማለት ነው። አይሶ ማለት ኢሜጅ ሴንሰራችን ለብርሃን ያለው ተጋላጭነት ወይም ሴንሲቲቪቲ ማለት ነው። ለምሳሌ አይሷችን በምንጨምርበትና በምንቀንስበት ሰዓት በተመሳሳይ የብርሃን ምጣኔ ውስጥ አይሷችን በጣም በሚጨምርበት ሰዓት ያለውና በሚቀንስበት ሰዓት ያለው ኢሜጅ ሴንሰራችን ለብርሃን ያለው ሴንሲቲቪቲ ወይም ተጋላጭነት እንደዚሁ ቫሪ ያደርጋል ማለት ነው። አብዛኛውን ጊዜ ከ100 እስከ 400 ባለው የአይሶ ሬንጅ ውስጥ ብንጠቀም ይመከራል። ከዛ በላይ ግን ቢሆን ኖይዝ ወይም ደግሞ በጣም የፒክሰሎችን ኮምፕረስት አድርጎ በጣም ሃርሽ ሆነ ወይም ደግሞ ኢሜጆቻችን በጣም ኳሊቲያቸውን የሚቀንስብን ችግር ስለሚፈጥርብን ብዙ ጊዜ አይሶ ከ400 በላይ ባንጠቀም በተለይ ዲኤስኤልአር ካሜራዎች ላይ ከ400 እና ከ500 በላይ ባንጠቀም ይመከራል። የሲኒማ ካሜራዎች ላይ ስንመጡ ግን ዱዋል አይሶኔቲቭ ያላቸው ካሜራዎች ይኖራሉ። ለምሳሌ እንደ ሶኒ እና እንደ ብላክ ማጂክ የመሳሰሉ ካሜራዎች ላይ ዱዋል አይሶኔቲቭ ስላላቸው በሁለት አይነት የአይሶ ሬንጅ ውስጥ መጫወት እንችላለን። ግን በተለምዶ እንደምንሰራባቸው የካነን ካሜራዎች በተለይ ደግሞ እኛ ሞር ዲኤስኤልአር ካሜራ ብለን እስከ ማርክ 4 ድረስ የምንጠቀምባቸው ካሜራዎች ብዙ ጊዜ ከ500 በላይ አይሶ ባንጠቀም ይመከራል ማለት ነው። ስለዚህ አንድ ካሜራማን በደንብ ማወቅ ያለበት ወይም ደግሞ መረዳት የሚኖርበት ኤክስፖዠር አጀስትመንት ወይም ደግሞ እንዴት አድርጎ ብርሃኑን መቆጣጠር አለበት የሚለውን ነገር በደንብ መረዳት ይኖርበታል። ስለዚህም የኤክስፖዠር አጀስትመንታችንን በዚህ በተወሰነ መልኩ ለማብራራት ሞክረናል። እነዚህና የመሳሰሉትን ነገሮች ወይም ደግሞ ስለ ሲኒማ ጥሩ የሆነ ዕውቀት እንዲኖራችሁ እኛ ጋር አብራችሁን እንድትቆዩ ስንል ከወዲሁ እናሳስባለን።
ነባጅ ዩቲዩብን ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድታሳዩ ስንል ከወዲሁ በአክብሮት እናሳስባለን። መልካም ጊዜ